መዝሙረ ዳዊት 141 በቃሌ ወደ እግዚአብሔር ጮኽሁ፣ በቃሌ ወደ እግዚአብሔር ለመንሁ። ልመናዬን በፊቱ አፈስሳለሁ፣ መከራዬንም በፊቴ እናገራለሁ። ነፍሴ በውስጤ ባለቀች ጊዜ መንገዴን አወቅሁ። በምሄድባት በዚያች መንገድ ወጥመድን ሰወሩብኝ። ወደ ቀኝ ተመለከትሁ አየሁም፣ የሚያውቀኝም አጣሁ። መሸሸጊያም የለኝም፣ ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮኽሁ፣ አንተ ተስፋዬ ነህ። በሕያዋንም ምድር አንተ እድል ፈንታዬ ነህ አልሁ። እጅግ ተቸግሬያለሁና ወደ ልመናዬ አድምጥ። በርትተውብኛልና ከሚያሳድዱኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ዋጋዬን እስክትሰጠኝ ድረስ ጻድቃን እኔን ይጠብቃሉ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 142 አቤቱ ጸሎቴን ስማ፣ በእውነትህ ልመናዬን አድምጥ፣ በጽድቅህም መልስልኝ። ሕያው ሁሉ በፊትህ ጻድቅ አይደሉምና ከባሪያ ጋር ወደ ፍርድ አትግባ። ጠላትህ ነፍሴን አሳዷታል፣ ሕይወቴንም በምድር ውስጥ አጎሳቁሏታል። ቀድሞ እንደ ሞተ ሰው በጨለማ አኑሮኛል። ነፍሴ በውስጤ አለቀችብኝ፣ ልቤም በውስጤ ደነገጠብኝ። የቀድሞውን ዘመን አሰብሁ፣ ስራህንም ሁሉ አሰላሰልሁ። የእጅህንም ስራ ተመለከትሁ፣ እጆቼን ወደ አንተ ዘረጋው። ነፍሴም እንደ ምድረ በዳ አንተን ተጠማች። አቤቱ ፈጥነ ስማኝ፣ ነፍሴ ያልቃለች። ፊትህን ከእኔ አትመልስ፣ ወደ ጉድጓድም እንደሚወርዱ አሉሁ። አንተን ታምኛለሁ፣ በማለዳ ምሕረትህን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁና የሚሄድበትን መንገድ አስታውቀኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። ቅዱስ መንፈስህም በጽድቅ ምድር ይምራኝ። አቤቱ ስለ ስምህ ሕያው አድርገኝ፣ በጽድቅህም ነፍሴን ከመከራዋ አውጣት። በምሕረትህ ጠላቶቼ እንደምስሳቸው። እኔ ባሪያ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 143 እግዚአብሔር አምላኬ ይባረክ፣ ለእጆቹ ሰልፍን ለጣቶቼም ዘመቻን የሚያስተምር መሐሬና መሸሸጊያዬ መጠጊያዬና መድኃኒቴ ረዳቴና መታመኛዬም ሕዝቤንም ከኔ በታች የሚያስገዛልኝ። አቤቱ እርሱን ታውቀው ዘንድ ሰው ምንድን ነው? ታስብለት ዘንድ የሰው ልጅ ምንድን ነው? ሰው ከንቱን ነገር ይመስላል፣ ዘመኑ እንደ ጥላ ያልፋል። አቤቱ ሰማዮችን ዝቅ ዝቅ አድርጋቸው፣ ውረድም፣ ተራራዎችን ዳሳቸው ይጥሱም። መብረቆችህን ብልጭ አድርጋቸው፣ በትናቸውም፣ ፍላጻዎችህን ላካቸው አስደንግጣቸውም። እጅህን ከአርያም ላክ አድነኝም፣ ከብዙ ውሃዎች አፋቸውን ምናምን ከሚናገር ቀኛቸው የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። አቤቱ አዲስ ቅኔ እቀኝልሃለሁ፣ 10 አውታር ባለው በበገና እዘምርልሃለሁ። ለነገስታት መድኃኒትን የሚሰጥ ባሪያውን ዳዊትን ከክፉ ሰይፍ የሚያድነው እርሱ ነው። አድነኝ፣ አፋቸውም ምናምንን ከሚናገር ቀኛቸውም የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። ልጆቻቸው በጎልማሳነታቸው እንደ አዲስ አትክልት የሆኑ ሴቶች ልጆቻቸውም እንደ እልፍኝ ያማረና የጌጡ ዕቃ ቤቶቻቸው የተሞሉ በየአይነቱ ዕቃ የሚሰጡ በጎቻቸውም ብዙ የሚወልዱ በማሰማሪያቸውም የሚበዙ ላሞቻቸውም የሚሰቡ ቅጥራቸውም መፍረሻና መውጫ የሌለው በአደባባዮቻቸውም ዋይታ የሌለ እንደዚህ የሚሆን ሕዝብ የተመሰገነ ነው። እግዚአብሔር አምላኩ የሆነ ሕዝብ ምስጉን ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 144 አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለምም እባርካለሁ። በየቀኑ ሁሉ እባርክሃለሁ፣ ስምህንም ለዘላለም ዓለምም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው፣ ለታላቅነቱም ፍጻሜ የለውም። ትውልድ ትውልድ ስራህን ያመሰግናሉ፣ ኃይልህንም ያወራሉ። የቅድስናህን ግርማ ክብር ይናገራሉ፣ ታምራትህንም ይነጋገራሉ። የግርማህንም ኃይል ይናገራሉ፣ ታላቅነትህንም ይነጋገራሉ፣ ብርታትህንም ይነጋገራሉ። የቸርነትህን ብዛት መታሰብ ያወጣሉ፣ በጽድቅህም ሐሴትን ያደርጋሉ። እግዚአብሔር ሩህሩህና መሐሪ ነው፣ ከቁጣ የራቀ ምሕረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱም በስራ ሁሉ ላይ ነው። አቤቱ ስራ ሁሉ ያመሰግኑሃል፣ ቅዱሳንህም ይባርኩሃል። የመንግስትህን ክብር ይናገራሉ፣ ኃይልህንም ይነጋገራሉ። ለሰው ልጆች ኃይልን የመንግስትህንም ግርማ ክብር ያስታውቁ ዘንድ መንግስትህ የዘላለም መንግስት ናት፣ ግዛትህም ለልጅ ልጅ ነው። እግዚአብሔር በቃሎቹ የታመነ ነው፣ በስራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣
የወደቁትንም ያነሳቸዋል። የሁሉ ዓይን አንተን ተስፋ ያደርጋል። አንተም ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በስራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸዋልም። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኃጢአተኞችንም ሁሉ ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል፣ ምስጋናም ሁሉ ለዘላለም። የተቀደሰውን ስሙን ይባረክ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 145 ሃሌሉያ። ነፍሴ ሆይ እግዚአብሔርን አመስግኚ። በሕይወቴ እግዚአብሔርን አመሰግናለሁ። በምኖርበት ዘመን ሁሉ ለአምላኬ ዘምራለሁ። ማዳን በማይችሉ በሰው ልጆችና ባለቃዎች አትታመኑ። ነፍሱ ትወጣለች፣ ወደ መሬትም ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። የያዕቆብ አምላክ ረዳቱ የሆነ ተስፋውን በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱም የሰማይና ምድርን ባህርንም በእርሱ ያለው ንም ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል። ድሀ አደጎችንና ባልቴቶችን ይቀበላል። የኃጢአተኞችንም መንገድ ያጠፋል። እግዚአብሔር ለዘላለም ይነግሳል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። ሃሌሉያ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 146 እግዚአብሔርን አመስግኑ፣ መዝሙር መልካም ነውና ለአምላካችን ምስጋና ያማረ ነው። እግዚአብሔር ኢየሩሳሌምን ይሰራል፣ ከእስራኤልም የተበተኑትን ይሰበስባል። ልባቸውን የቆሰሉትን ይፈውሳል፣ ሕመማቸውንም ይጠግናል። የከዋክብትንም ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም። እግዚአብሔር ዕውራንን ያነሳል፣ ኃጢአተኞችን ግን እስከ ምድር ድረስ ያዋርዳል። ለእግዚአብሔር ምስጋና ዘምሩ፣ ለአምላካችንም በመሰንቆ ዘምሩ። ሰማዩን በደመና ይሸፍናል፣ ለምድርም ዝናብ ያዘጋጃል። ሳርን በተራራዎች ላይ ያበቅላል፣ ለምለሙንም ለሰው ልጆች ጥቅም፣ ለሚጠሉት ለቁራዎች፣ ጫጩቶች፣ ለእንስሳዎችም ምግባቸውን ይሰጣል። የፈረሰን ኃይል አይወድም፣ በሰውም ጭን አይደሰትም። እግዚአብሔር በሚፈሩት በምሕረቱም በሚታመኑት ይደሰታል። አብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 147 ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮንም ሆይ ለአምላክሽ እልል በይ። የደጆችሽን መወርወሪያ አጽንቷልና ልጆችሽንም በውስጥ ባርኳልና። በወሰንሽም ሰላምን አደረገ፣ የስንዴንም ሰብ አጠገበሽ። ነገሩን ወደ ምድር ይሰዳል፣ ቃሉም እጅግ ፈጥኖ ይሮጣል። አመዳዩን እንደ ባዘቶ ይሰጣል፣ ጉሙን እንደ አመድ ይበትነዋል። በረዶውን እንደ ፍርፋሪ ያወርዳል። በበረዶውስ ፊት ማን ይቆማል? ቃሉን ልኮ ያቀልጠዋል፣ ነፋሱን ያነፍሳል፣ ውሃዎችንም ያፈሳል። ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይናገራል። ለሌላዎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። ሃሌሉያ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 148 ሃሌሉያ። እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት፣ መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት፣ ሰማየ ሰማያት አመስግኑት። የሰማያት በላይም ውሃ እርሱ ብሏልና ሆኑም፣ እርሱም አዟልና ተፈጠሩም። የእግዚአብሔርን ስም ያመስግኑት፣ ለዘላለም ዓለም አቁማቸው። ትእዛዝን ሰጠ አያልፍምም። እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ፣ አመዳይና ውርጭ፣ ቃሉን የሚያደርግ አውሎ ንፋስም፣ ተራራዎች ኮረብቶችም ሁሉ፣ የሚያፈራም ዛፍ ዝግባም ሁሉ፣ አራዊትም እንስሳትም ሁሉ፣ ተንቀሳቃሾችም የሚበሩ ወፎችም፣ የምድር ነገስታት አሕዛብም ሁሉ፣ አለቃዎች፣ የምድርም ፈራጆች ሁሉ፣ ጎልማሶችና ቆነጃጅቶች፣ ሽማግሌዎችና ልጆች የእግዚአብሔርን ስም ያመስግኑ። ስሙ ብቻውን ከፍ ከፍ ብሏልና፣ ምስጋናውን በሰማይ እና በምድር ላይ ነው። የሕዝቡንም ቀንድ ከፍ ከፍ ያደርጋል። የቅዱሳንም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል። ሃሌሉያ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 149 ሃሌሉያ።
ለእግዚአብሔር አዲሱን ቅኔ ተቀኙለት። ምስጋናው በቅዱሳን ጉባኤ ነው። እስራኤል በፈጣሪዋ ደስ ይበለው፣ የጽዮንም ልጆች በንጉሳቸው ሐሴትን ያድርጉ። ስሙን በመዝሙር ያመስግኑ፣ በከበሮና በመሰንቆም ይዘምሩለት። እግዚአብሔር በሕዝቡ ተደስቷልና የዋሃንንም በማዳኑ ከፍ ከፍ ያደርጋልና። ቅዱሳን በክብር ይመካሉ፣ በምንጣፋቸውም ላይ ሐሴትን ያደርጋሉ። የእግዚአብሔር ምስጋና በጉሮራቸው ነው፣ 2 አፍ ያለውም ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን በሰዎችም መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውንም በሰንሰለት አለቃዎቻቸውንም በእግር ብረት ያስሩ ዘንድ የተጻፈውን ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይህች ክብር ናት። ሃሌሉያ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 150 ሃሌሉያ። እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት፣ በከበሮና በመዝሙር አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን።